ወራ ብዙ ነውና እግዚአብሔር ስም ይባረክ አሜን በዚህ ውስጥ የሚያውቁኝም አሉ ማያውቁኝም አሉ እኔ ጌታ ብቻ አላቅም እንዴት ነው እግዚአብሔርን አመስግኑልኝ አሜን ሃሌሉያ እሺ እኔ የዛሬ 3 ወር ምናምን ይሆናል ሰው ነው ያመጣኝ እዚህ ቸርች ማለት ነው አናቆ ሰው ነው ያመጣኝ ከባለቤቴ ጋር እና መጣችን ልጅ ታይናችን ዛሬ እና ውጭ ነው የተቀመጠው ያገለገለ ነበርና እኔ ለዛው ማስ አልፈለኩም እየመጣሁት የልጅ ጥያቄ ነበር እሱም ይዞ የመጣ ባለቤቴ የቤት ነበር ሁሉም የራስ ነው ባለቤትሽ ቆይ ይቅርታ የሚሰራው ምንድነው ፖሊስ በጌታ በኢየሱስ ስም እስኪ እጆቻችሁን ቀኝ እጆቻችሁን ወደ ላይ አንሱ እስኪ ምን ያህል ጊዜ ሆነ ከዛም ወዲህ ይቅርታ እና ታሪኩ ቆይ ትነግሪኛለሽ እስኪ እግዚአብሔር አለ እዚህ ቤት ታሪኩን ሊያቆለው እግዚአብሔር ምስክሬ ነው በእናንተ ይሆን ላይ የተደበቀው ነገር ካለ እግዚአብሔር ይስጣችሁ እግዚአብሔር ያሳቅፋችሁ እግዚአብሔር ያስቃችሁ እግዚአብሔር ይጎበኛችሁ እግዚአብሔር ይባርካችሁ አሜን እግዚአብሔር ልጅ ይሰጣለው ሲል ባለቤትሽ መሬት ላይ ወድቆ ሳመው መሬትን ሳመው ከዛን በጆሮ ከውጭ ላይ መጽሐፍ ቅዱስ ሰጣ መጀመሪያ አንተ ይሄ መጽሐፍ ቅዱስ ያዛለው ውስጥ ግባ በቃ እኔ እግዚአብሔር ያገኘኝ እዚህ ነው እንጂ ውስጥ አይደለም አልገባም ማለት ነው ከዛ ልንሄድ ስንል አንቺ ሳምንት ነው ፈልግሻል አለ ይሄን ማለት ነው ከዛ ለባለቤቴ ጠራና በጆሮ ጉልበቱን ያዘና ኢዲዲ ያሰጣል ሃሌሉያ አሜን ኢዲዲ ያሰጣል ሲሳደና ባለቤቴ ይሄው እሷ ነች እንዲያለና እየጸለየ ያለ የዛሬ ይዘሽ ትያለሽ አቅፈሽ ልጅ ተወልደች ያለ እኔ መንታ ነው የምፈልገው አልኩት ምስክርነት አሉ እዚህ ጋር እኔ መንታ ነው የምፈልገው አልኩት ለምን 9 አመት መጠበቅ ማለት ቀላል አይደለም እና እኔ መንታ ነው የምፈልገው ብዬ ስነጣ ይሁንልሽ እንደነትሽ ብሎ ሄዳ እየመጣው እየተከታተልኩ ነበር ሳላስበው እኔም ይሄን ነገር ፍላጎት አለኝ 2 አመት መስከረም ከመጣው 2 አመታችን ነው ልጅ እንደዚህ ወልዶ የሚሰጠው በቸርች ተመስግቤ ስልጣና ወስደን እየጠበቀን ነው ለምን ጌታ ለዛውም ከሚወለድ ልጅ እንደዚህ አይነት ወስዶ ማሳደግ ጌታ ስለመቀበልበት ማለት ነው ከዛም ማላሰብኩበት መስታጠውና ምን ሸጦ